ሴት ልጅ ከማግባቷ በፊት ከአባቷ ጋር ስትኖር በክብርና በእንክብካቤ ውስጥ ነው የምትኖረው። አንተ መጥተህ በክብርና በእንክብካቤ ውስጥ ሆና ከምትኖርበት ቤት አውጥተህ ወደ ቤት ስትወስዳት ንግስት እንጂ አገልጋይ አታደርጋት። ከአባቷ ቤት በክብርና በእንክብካቤ እንደኖረችው አንተ ጋር ስትኖር አክብረህ ተንከባክበህ በፍቅርና በደስታ ልታኖራት ይገባል። ሴት ልጅ ከባሏ የምትፈልገው አንድ ነገር ብቻ ነው፣ እሱም እንዳከብራት ብቻ ነው የምትፈልገው። ክብር ማለት አንድ ስትናገር ሁለት መመለስ ማለት አይደለም። ክብር ማለት በምትናገር ሰዓት ንግግሯን መረዳት መቻል ማለት ነው። በምትናደር ሰዓት ንዴቷን ማብረድ መቻል ማለት ነው። በምትቀናም ሰዓት ቅናቷን መቻል ማለት ነው። ሚስትህን ፈጽሞ አንቺ ብለህ እንዳትጠራት። አንቺ የሚለው ቃል ለሷ ስሜቷን ይጎዳዋልና ረሱል ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው ሚስቶቻቸው ጋር ሲኖሩ አንድም ቀን አንቺ ብለው ተጣርተው አያውቁም። ሴት ልጅ እድሜዋ 100 ዓመት እንኳን ቢሆን ስሜቷ ግን ልክ እንደ ሕፃን ልጅ ነው። ጊዜ እንክብካቤ ትፈልጋለችና ተንከባከባት። ሚስትህ ልብስ ከምትገዛላት፣ ጌጣጌጥ ከምታለብሳት፣ ሀብት ንብረት ከምትሰጣት የበለጠ የምትፈልገው ነገር በቤተሰቦች ፊት ክብር እንድትሰጣት ነው። በቤተሰቦች ክብር ስጣት፣ አክብራት። በቤተሰቦች ፊት ፈጽሞ ዝቅ እንዳታደርጋት። ሚስትህ በምታወራበት ሰዓት አዳምጣት፣ ተረዳት። እያወራች ባለችበት ጊዜ ወሬዋን አስጨርሳት እንጂ በመካከል አቋርጠህ አንቺ ምንም አታውቂም ብለህ ልቧን አትስበራት። ሚስትህን ሁልጊዜ እንድታወራ አድርጋት። ሁልጊዜ የመናገር እድል ስጣት። ምክንያቱም እሷ ባወራች ጊዜ በመካከላችሁ ያለው ችግር ምን እንደሆነ ልታውቅ ይረዳሃልና። እሷ ማውራት በምትፈልግበት ጊዜ ጆሮህን ስጣት። ምክንያቱም አንተ ካላዳመጥካት የሚያዳምጣት ሰው ትፈልግና ለሌላ ሰው ታወራለች። የዛን ጊዜ አንቺ መጥፎ ሴት ነሽ፣ የቤታችን ሚስጥር አውጥተሽ ለማንም ትናገራለሽ ብለህ ትወቅሳታለህ። ሚስትህ ለአንተ ለጆሮ የማይመች ነገር፣ ደስ የማይለን ነገር እንኳን ብታወራ እስከ መጨረሻው አዳምጣት። ምክንያቱም ሚስትህን እያወራች እስከ መጨረሻው ማዳመጥ ሱና ነው።